ፒያሳ የኢትዮጵያ የወርቅ ንግድ እምብርት እንደመሆኗ መጠን እያንዳንዱ ገዢ ወደ ገበያ ከመውጣቱ በፊት ማወቅ ያለባቸው መሰረታዊ ነጥቦች አሉ። የ5 ግራም ወርቅን ዋጋ ለማስላትና ትክክለኛው ምርጫ ለመምረጥ የሚረዳውትን ነገር በዚህ ቪዲዮ ላይ የምነግራችሁ ይሆናል። በተጨማሪም ደግሞ የ5 ግራም ወርቅ የ21 ግራም በስንት ነው ገበያ ላይ እየተሸጠ የሚገኘው የሚለውን በፒያሳና በአኩራባቾቹ ማለትም በአውቶቢስ ተራም እንዲሁም በ4 ኪሎ በአምባሳደር ሞል አካባቢ የ21 ካራት ወርቅ በ5 ግራም በአማካይ በምን ያህል እየተሸጠ ይገኛል የሚለውን መረጃን የማሳያችሁ ይሆናል። እስከ መጨረሻው ድረስ መከታተል እንዳትረሱ። ቪዲዮአችንን ስትጀምሩ ላይክ እንዳደረጋችሁ ተስፋ አደርጋለሁ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዋጋው ከመሄድ በፊት ግን የወርቅ ቁልፍ ባህሪያት ምንድናቸው? በተለይ ደግሞ ልትገዙ ገበያ ላይ ስትወጡ ማወቅ ያለባችሁን ዋና ዋና ነገር የምነግራችሁ ይሆናል። ምንድነው ዋና ዋና ነገሩ ካላችሁ፣ የመጀመሪያው ወርቅ ለመግዛት ገበያ ከመውጣታችሁ በፊት በዋናነት ከሚያውቅ ሰው ጋር መውጣት ብትችሉ ይመከራል። ነገር ግን ደግሞ ችግር የለውም ካላችሁም ምን ነገሮችን መሰረት እንደምታደርጉ መረጃን የሚጨምርላችሁ ነገር በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። በዋናነት ወርቅ ስትገዙ ማወቅ ያለባችሁ ሁለት ዋና ዋና ነገሮች አሉ። የመጀመሪያው ካራትን መረዳት ነው። ካራትን መረዳት ማለት ምን ማለት ነው ካላችሁ፣ የካራት ባህሪያቶችን ማወቅ። ለምሳሌ 21 ካራትን